ድንግል ማርያም አንደኛ በሚያሳስት ዓለም ሆና ስላልተሳሳተች እንደ ሰው ስህተት ሊስማማው የሚችል ከአራቱ ባህሪያት የተፈጠረ አካል ይዛ አካሏን ግን ስላልተሳሳተችበት ብቻ ሳይሆን እግዚአብሔርን ለማየት የበቃ የመጨረሻው ንጹሕ አካል አድርጋ ስለጠበቀችው፣ ሶስተኛ በድንግልናዋ አምላክን ስላፈራችበት፣ በእነዚህ ከመላእክት ይልቅ ትበልጣለች። እንዲህ ያለች መንበር ናት እመቤታችን። ከሱራፌል ከኪሩቤል ትበልጣለች። ደግሞ ይሄ ከአጠቃላይ ከመላእክት ተፈጥሮ ነው። ለመንበሩ ቅርብ ከሆኑት መንበሩን ከሚሸከሙት ከኪሩቤል ከሱራፌል ትበልጣለች። ለምንድን ነው? እነዚህ ማየት ነው የማይችሉት። ማንን? እግዚአብሔርን ሊያዩት ራሱ አይችሉም። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው እንዲዝረበው ይቆማሉ። አንተን ማየት አይቻለንም፣ በእግራቸው መቆም በአንተ ፊት መቆም አንችልም ብለው ማየት። ሊቁ እንደተናገረው ከመያው እዮሙ ነበልባሉ ከመንበሩ የሚወጣው ነድ እሳት እንዳያቃጥላቸው፣ ምክንያቱም እሳት ይውህዝም መንበሩ ይለዋል ትንቢተ ዳንኤል ምዕራፍ 11 ላይ ከመንበሩ እሳት ይጎርፋል ይላል። ነድ እሳቱ እንዳያጠፋቸው ፊታቸውን ሸፍነው፣ ክንፋቸው የሚያድናቸው ሆኖ አይደለም የፍርሃት ምልክት ነው ብለዋል ሊቃውንት። እነዚያ አያዩትም እንኳንስ መዳሰስ። እመቤታችን እሳ ብትዳስሰው እንደው አክብሮ እኮ ንጉሥንም ይዳሰሳል። ንጉሡን እግሮትን ላራግፍልዎት፣ ጫማዎትን ላልብሰዎት ተብሎ ይዳሰሳል። እንደሱ እኮ አይደለም፣ ልጇ ነው የሆነው፣ በማህፀኗ ነው ያደረው። ይህ ከአይምሮ በላይ ነው። አንዳንድ ጊዜ ብቻዬን ሳስበው ላይ ይገርመኛል። ማምላክን ከልቤ እንዴት ያለ ነገር ነው!